እኔ የለሁበትም ይሄን ግሩፕ አይመለከትም ብለን ማሰብ አንችልም። ምክንያቱም ፓወር ነው ያዝነው። አንዳንድ ሰው በእምነት፣ አንዳንድ ሰው በብሔር፣ አንዳንድ ሰው በሰፈር፣ አንዳንድ ሰው በመሬት ጉዳይ ይመጣብናል። በሆነ ጉዳይ መጥቶ ይዘናል። በእርግጥ ስንወርድ አይፈልገንም። ታውቁታላችሁ አይደል? ስንወርድ ማንም አይፈልገንም። ምክንያቱም አንተን አለ የሚፈልገው የያዝከውን ፓወር ነው የሚፈልገው። በያዝከው ፓወር ውስጥ ሰርተህበት ትርፍ እንድታመጣለት ነው የሚፈልገው እንጂ ካንተ ጋር አለም ጉዳዩ። እዚህ ውስጥ ያለን ሚና እንደ ጋራም በግልም በተገቢው ደረጃ ማየት ካልቻል እና ማድረግ ካልቻል ፖለቲካል ማርኬት ፕሌሱ ይዞን የሚጠፋ ጉዳይ እየፈጠረ መሄዱን እንዘነጋና ከቪዥናችን ከብልጽግና ጉዟችን ከዋነኛው ግባችን ያደናቅፈናል። እጁ ንጹህ የሆነ ሰው ብዙም በስልጣኑ ማግበስበስ የማይፈልግ ሰው የሆነ ሀብታም የሆነ ግሩፕ የሆነ ነገር ሊይዘው አይችልም። ነፃ ስለሆነ የራሱን ነፃነት ቫልዩ ስለሚያደርግ በሆኑ ኃይሎች ሊጠለፍ ይቸገራል። ሊሳሳት ይችላል። በቀጣይነት ግን ሊጠለፍ አይችልም። እኔ እንትን ተወካይ ነኝ የእንትን ነኝ አይልም። ኮራፕትድ የሆነ ሰው ግን ሌባ የሆነ ሰው ግን በሻይ ካላገኘው በውሃ ካላገኘው በላፕቶፕ ካላገኘው በመሬት ታገኘዋለህ። ሁለተኛው ኮራፕሽን ብቻውን የፈለገውን አያሳካም። ኮንፍሊክት ይፈልጋል። ከሰረቀ በኋላ ወይም በግለሰብ ኮንፍሊክት ይፈልጋል። በግለሰብ ደረጃ ስድድብ፣ ጭቅጭቅ ምናምን ይፈልጋል። ወይም በአማጺ ምናምን አፈነ፣ ገደለ፣ መኪና አቃጠለ ይፈልጋል። ያ ከሌለ እንትን ነው እሳት ሆኖ የማይቀጣጠል ማለት ነው። ያ ገንዘብ አመጣጡም አመፃ ነው፣ የሚውለውም ለክፉ ተግባር ነው። እየሄደ ያቀጣጥላል። ለፌስቡከኛው፣ ለአመፀኛው በአመፅና ግጭት ውስጥ ግጭትና አመፁ ባይዘው ውጭ ብቻ አይደለም። እዚህ አዲስ አበባ ውስጥ በፌስቡክ በዩቲዩብ ጭቅጭቅ ያለበት አውድ ይፈጥራል።